የኢማም አልቡኻሪ ታሪክ። ኢማም ቡኻሪ በ194 ሂጅራ በቡኻራ ተወለዱ። ሙሉ ስማቸው አቡ አብደላህ ሙሐመድ ኢብን እስማዒል አልቡኻሪ ይባላል። አባታቸው ጥሩ እና አላህን የሚፈሩ ሰው ነበሩ። ነገር ግን ኢማም ቡኻሪ ትንሽ ልጅ ሳሉ አባታቸው ሞቱ። ከዚያ በኋላ እናታቸው በእስልምና ስነ ምግባርና በእውቀት አሳደጓቸው። ኢማም ቡኻሪ በህፃንነታቸው ጊዜ የአይን ችግር ነበረባቸው። እናታቸው በጣም አዝነው ቀንና ሌሊት ለአላህ ዱዓ ያደርጉ ነበር። አንድ ሌሊት በህልማቸው ኢብራሂምን አዩ። እርሳቸውም አላህ በብዙ ዱዓሽ ምክንያት የልጅሽን አይን ፈውሷል አሏቸው። ጠዋት ሲነሱ ኢማም ቡኻሪ በደንብ ማየት ጀመሩ። እናታቸው እጅግ ደስ አላቸው። ኢማም ቡኻሪ ትንሽ ልጅ ሳሉ እጅግ ብልህ ነበሩ። በፍጥነት ያስታውሱ ነበር። 10 ዓመት ሲሆናቸው ብዙ ሐዲሶችን በቃላቸው ያውቁ ነበር። አንድ ቀን አንድ አስተማሪ ሐዲስ ሲያስተምር ትንሽ ስህተት ሰራ። ኢማም ቡኻሪ በአክብሮት ያ ሐዲስ እንደዚህ አይደለም ብለው አስተካከሉት። አስተማሪው መጽሐፉን ሲመለከት እውነት መሆኑን አገኘ። ሰዎችም በእውቀታቸው ተደነቁ። ኢማም ቡኻሪ 16 ዓመት ሲሆናቸው ከእናታቸው ጋር ወደ መካ ሐጅ ሄዱ። ከዚያ በኋላ በዚያ ቀርቶ ሐዲስ ማጥናት ጀመሩ። ከዚያም ወደ ኢራቅ፣ ወደ ኢጅፕት፣ ሲሪያ እና ሌሎች ብዙ ቦታዎችን ተጓዙ። ጉዟቸው ቀላል አልነበረም። አንዳንድ ጊዜ ምግብ ያጡ ነበር። አንዳንድ ጊዜም ብዙ ቀናት በእግር ይጓዙ ነበር። ግን እውነተኛ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ለማግኘት በትዕግስት ይጓዙ ነበር። ኢማም ቡኻሪ ከ600,000 በላይ ሐዲሶችን ሰበሰቡ። ከነዚህ ውስጥ በጣም እውነተኛ የሆኑትን ብቻ መርጠው ሰሒህ አልቡኻሪ የተባለውን ታላቅ መጽሐፍ ጻፉ። ይህ መጽሐፍ ከቁርአን ቀጥሎ በጣም የሚታመን መጽሐፍ ተብሎ ይታወቃል። ኢማም ቡኻሪ ሐዲስ መጽሐፋቸው ከመጻፋቸው በፊት ውዱእ ያደርጉ ነበር። ከዚያም 2 ረክዓ ሰግደው አላህን ይጠይቁ ነበር። በመጨረሻ ዘመናቸው አንዳንድ ሰዎች ቀኑባቸው፣ ብዙ ችግርም ደረሰባቸው። ነገር ግን በእምነታቸው ጸኑ። በ256 ሂጅራ አረፉ።